ሰላም ሰላም የዩቲዩብ ቤተሰቦች እንደምናችሁ። በዓል አሪፍ ነበረ። እኛ ጋር ይመስገን አሪፍ ነበረ። ያው እንዳየሩ ሸምተናል። ዛሬ ደግሞ እንግዲህ ለዳግማይ ትንሣኤ ያው ከብቶች እንደምትመለከቱት ማለት ሞላ ብሎ ይታያል። በዓል ላይ ከነበረው የዋጋ አንጻር ሲታይ የተወሰነ ያህል ለውጦች አሉት። ከብትም በበቂ ሁኔታ ያው እንደምንመለከተው ገብቷል። ገና እስከ ዓርብ ቅዳሜ ድረስም እንደዚሁ እየተከታተለ ይገባል እና እየመጣችሁ ሸምቱ ለማለት ነው። መረጃ ላቀርብላችሁ ነው። ጀምሮ እስከ ምን ላድርግ እባክሽ፣ እንግዲህ መርገጫ ራሱ ቦታ የለም። ከብት በሚታየው ልቅረጸው እንጂ ጢም ብሏል። ሳቢውማ ደግሞ ምንም አይልም፣ አሪፍ ነው፣ ደህና ነው። ከበዓል ከነበረው የዋጋ ጭማሪ አንጻር የተወሰነ መሻሻያ ነገር አለው። ይህ የምትመለከቱት እንግዲህ የሸጎሌ ገበያ ነው። ከብቶች ከ80 አንስቶ አሉ። 80፣ 90፣ 100፣ 120 እያለ እንግዲህ እስከ ከፍ ያለ ዋጋ እስከ 200ም ከዛ በላይም አለ። እንግዲህ ከች በሉና እንግዲህ ያለውን ሸምቱ። እንግዲህ በምትመለከቱት መልክ ያው ውጭ ላይ የቆሙ ከብቶች አሉ። እንግዲህ ሲራገፍ ነው የከረመው። እስከ 10 ሰዓት ድረስ እየተራገፈ ነበር። እንግዲህ ነገም ሐሙስ፣ ዛሬ ዕለተ ሮብ ነው። እንግዲህ ሐሙስም እንደዚሁ በዚህ መልኩ ይቀጥላል፣ እየገባ ይቀጥላል ከብት። ስለዚህ እንግዲህ በዚህ አዲስ አበባ ዙሪያ ያላችሁ ከብት ፈላጊዎች እየገባችሁ እንግዲህ ሸምቱ ለማለት ነው። እንግዲህ ቻናላችንን ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ተባበሩ። ሰብስክራይብ ያረጋችሁኝ ደግሞ እጅግ አድርጌ አመሰግናለሁ። ለምታበረታቱኝ፣ ላይክ ሼር ለምታደርጉ፣ ሰብስክራይብ እያደረጋችሁ ላላችሁ እጅግ አድርጌ አመሰግናለሁ። ቴንኪው። እንግዲህ መልካም የፋሲካ በዓል። አመሰግናለሁ። ቻው። አንተ ጎበና አበበች ነው አብሪዋ አለው። ምን ላድርግ? ሌላ አማራጭ የለም። ልቅረጸዋ ታምዬ አማን አንድ ይዣለሁ። እሺ መጣሁ። እሺ ወሳኝ መታ እያደረጋችሁ አረተ በቃ አብያችኋ። የሚሻለው እሱ እኮ ነው። ሰራ ላይ ሄደ እንዲህ ያለፍኩኝ